ትናንትና ያቆምነው ምን ብለን ነው? ከአላህ ሰሞኑን ስንሰጠው የነበረውን ትምህርት في النهاية ربطناه بالله عز وجل أو هو مرتبط بالله عز وجل. كل الأمور تعود إلى الله وما بكم من نعمة فمن الله لله الأمر من قبل ومن بعد وما تشاءون إلا أن يشاء الله رب العالمين. በእጅ ላይ ያለው ከአላህ ቀጥታ የተሰጠህ እውቀት አላህ እያስተማረ ነቢዮቹን እንዳስተማረው አንተንም እዚህ ላይ ከነሱ ጀርባ እያስተማረህ ነው። ወተቁላህ ወዩዓሊሙኩሙላህ አላህን ፍሩ፣ አላህ ያስተምራችኋል። አላህ በቀጥታ የእሱ ተማሪ አድርጎ የሚመርጣቸው የሚፈሩትን ነው። እና መጨረሻ ጋር ከዱዓ ጋር እያያዝ ነው። ሁሉ ነገር ከአላህ ጋር በአላህ እጅ ነው። هو الذي خلقكم فمنكم كافر ومنكم مؤمن. الله ነው ራሱ የፈጠራችሁ። የተወሰናችሁት ካፍር ሌሎቹ ሙእምን። هو الذي خلقكم فمنكم كافر ومنكم مؤمن. ይሄ አምላክ ለአንዱ هو خالق የፈጣሪነቱ የአምላካዊነቱ መብት ነው። ከዛ በኋላ ግን እድል ሰጠ ሁሉንም ካፍር አድርጎ ፈጥሮስ አሁን ባለው ሁኔታ ሳይሆን ማለት ሰው ተፈጥሮ አደም ተፈጥሮ ሚስት ተፈጥሮለት እንደገና እነዛ እየተራቡ ከዛ አላህ እድል ሰጥቶን የእድሜ እድል ከዛ መጽሐፎች እያወረደ ነብዮች እየላከ ይሄን ሁሉ አስወግዶ ኩን ፈየኩን በሚለው ፈጥሮ ሰውንም ጂኒውንም መላእክቱንም ጨምሮ ጀነት የለም خلاص ጀሃነም ብቻ ነው ያለው ብሎ ጀሃነም ቢያስገባው ይጠየቃል። ማንም ቢጠየቀው ጀሃነም ውስጥ ራሱ ይተቃጠለ። እዚህ በመርሳ ትንሽ ክብሪት እዚህ ተቃጠለ ሰው ማናገር አይችልም። ያለ የተጨነቀ ማለት ጀሃነም ማገዶ ይሄ ካፍሮች ናቸው እንደዚህ ነው። አላህ يضل من يشاء يهدي من يشاء يضل من يشاء إلى فالزون فتان قد أسقطوا يقدرون دمو بل إلى من قال له هذا القول قال بهنا مجرش يوم القيامة ادخلوا الجنة بما كنتم تعملون لله جنة بسرعة تقولوا ادخلوا جهنم بما كنتم تعملون ما كنتم تكسبون لله يا يفعلس من الله إهم ناس وهم صحابي الله هم الله ይሄ ቃል አን ይፋለሳል ግን የማን ቃል ነው የሚፋለሰው የሰው ሲሆን ነው لأن الله አንድ ብቻውን ነው ሁለት ነገር ፈጥሯል ኸይርን ሸርን ፈጥሯል قل أعوذ برب الفلق من شر ما خلق إنهم متى الله جنة فطرها طيب جنة فطر جهنم فطر جنة سي جهنم كذا وانا ما نشكر راسه فطرنا بجنة سوچ فطرنا ولو شئنا لآتينا كل نفس هداها ولكن حق القول مني لأملأن جهنم من الجنة والناس أجمعين بتأم يسفر آية القرآن لا يهنو كافرج مت يوم القيامة يكرتاس تيجو ود آخرة ود الدنيا ملسان سيلو من يملاك مثلا الزيادة قداي ولا قداي ننتزم سوموناتو كافروناتو موتاتو زقوموت يكرتا متيق አይደለም ጉዳዩ አንድ አምላክ አለ وهو الله عز وجل ይሄ አምላክ ባለሙሉ ስልጣን ነው ምክንያቱም እሱ ብቻውን ነው ፈጣሪ ነው እንደፈለገ ማድረግ ይችላል እንደፈለገ ማድረግ የሚችለው አላህ ብቻ ነው ፍላጎቱ ምን ሆነ ይሄ ያየነው ዓለም ተፈጠረ ምን ነው ዓለም የሚገርም ዓለም ራሱ ያስፈራል ይሄ የምትኖርበት ዓለም ይሄ ቆምኩበት መሬት በከባድ ፍጥነት የሚጓዝ ነው አንተን ተሸክሞ አንተም አብረህ ትጓዛለህ ትዞራለህ ከዛ ደግሞ ጀነትን ፈጠረ ለጀነትን ሰዎች ፈጠረ ጀሃነም ፈጠረ ለጀሃነም ሰዎች ፈጠረ ይሄ አምላካዊ ስልጣኑ ነው አምላካዊ መብቱ ነው አሁን ወደኔ ሲመጣ ይሄ ጉዳይ ምንድነው የሚሆነው እኔ ምንድነው
ባሪያ ይችን ነጥብ ስለሚረሱ ባሪያ ነኝ እኔ ባለቤት አለኝ እንደፈለገ ቢያደርገኝ የማይጠየቅ ባለቤት አለኝ ጉዳዩ እዚህ ላይ ነው ይሄ ነው የሚይዝህ እኔ መጥቼ እንደ ባሪያ አላህ ጀነት ፈጥሯል የጀነት ሰዎችን ፈጥሯል አሉ በዕልም ውስጥ አሉ ጀሃነም ደግሞ ፈጥሯል ይሄ አላህ ጠላቶችን የሚቀጣበት አስከፊ አስፈሪ የሆነ ዓለም ለነሱም እዛ ጠላቶች አሉት እዛ ነው የሚያስገባቸው هو الذي خلقكم فمنكم كافر እሱ ነው የፈጠራችሁ እና ግማሹ የተወሰኑ ካፍር የተወሰኑ ምን ማለት አሁን ይሄ ነገር ሲነገረኝ እንደ ባሪያ ነው እንደ ባሪያ ምን ማለት አለብኝ እንደ ሙእምን ነው ሹ ካፍር ይሄ ማለት ነው ካፍር ማለት ከአላህ ረህማ ይወጣ ማለት ነው እንደ ባሪያ ነው መጠየቅ ያለብኝ ምን ማለቱ ነው አላህ ከፈጠረ ምንድነው ኃላፊነቴ ምንድነው እንዴት ተጠየቃለሁ ለምን ተጠየቃለሁ የሚል ጥያቄ ያመጣል አንተ የምትጠይቀው እዚህ በሰራህ ነው ነገሩን ገልጠህ ነው ማለት ያለብህ እንደውም አላህ እድል ሰጠ በዛው ወቅት ጀሃነምስ ጀነት ሲፈጠር የጀነት ሰዎች ፈጥሮ መላእክቶች እንደፈጠረ ማለት ነው መላእክቶች ከእናትና ከአባት አይደለም ዳይሬክት አላህ እንደዚህ ነው የፈጠራቸው የኔ እናንተ ግን በስቴጅ ነው የሚሄድ በስቴፕ ገና እናትና አባት ይጋባሉ ብዙ አመት ቆይ ትወለዳለህ ከአንድ ቤተሰብ አስር ሲወጣል ቀጥታ አላህ የጀነትን ሰው ጀነት ፈጥሮ ይሄው ጀነት የጀሃነም ፈጥሮ ጀሃነም ቢያስገባችሁ እናንተ ይሄን ጥያቄ የምትጠይቁ ጥያቄው መሆን ያለበት የሃይማኖት ጉዳይ ሲቀርብልኝ ደንግጬ ባሪያ ነኝ በጀም ነገር የለም ራሴን ማደን አልቻለም ማንንም ደግሞ ሊያድነኝ አይችልም لأن الله واحد الله عندنا ሌላ አምላክ የለም የምትሸሽበት ምንድን ነበር እንደ ባሪያ መጠየቅ ያለብን ታዲያ ምንድነው ከጀሃነም የጀሃነም ሰው ላለመሆኑ ከጀሃነም ድኖ ጀነት መግቢያው ምንድነው ብሎ መጠየቅ ሲገባቸው እንደ አምላክ ሆኖ ነው የሚጠይቁት አላህን ለመጠየቅ አንተ ፈጣሪ መሆን አለብህ አምላክ መሆን አለብህ በህይወት ውስጥ እንኳን እዚህ 10 አለቃ 50 አለቃ እንጠይቃለን አለቃ ነው የሚለው እዛ ቁጭ ብሎ ምክንያቱም መብስላለሁ ቀርቶ አላህ እንደ አምላክ እኮ ይሆን ነው እነዚህ ሰዎች አላህ ቁርአን ላይ ቁርአን ይፋለሳል ይላል ያ የተፋለሰው መታየው የአላህ ነው የአላህ መጽሐፍ መሆኑን ነው የሚያሳየን የሰው ቢሆን ናም ተፋልሷል የአላህ ግን አምላካዊ መብቱ ነው አንተ እዚህ እንደ ባሪያ መቆም አለብህ ራስን ለማዳን ወላ ጀሃነም ከወረወረ አልቂያ في جهنم كل كفار اثيم ይህን ከፋር ሁሉ አልቂያ ወማ ይህን በስፍ ቁጥር የሌለው ከአደም ጀምሮ እስከ ህይወት መጨረሻ ያለውን ካፍር አልቂያ في جهنم كل كفار شديد الكفر يعني كفار شديد الكفر اثيم ህይወታቸው በሙሉ በሸር የተሞላ በظلم የተሞላ ትንሽ እድል ሲያገኙ ምን ሸር እንስራ ነው ምን ኸይር የለማ በኢብሊስ የተመሩ ጁኑድ ኢብሊስ ናቸው ወጁኑድ ወኩብቱ ፊአሁም ወልጋውን ወጁኑድ ኢብሊስ ፈአጅማዑ ሁሉ ነገር ከአላህ ጋር አያይዘው ነበር ያንተስ ሚና ምንድነው እንደ ባሪያ ስንል ትናንትና ትምህርት ወስደናል ያንተ ምንድነው ከአላህ የተሰጠውን ስራዎች እየሰራ ያ ብቻ ነው የሰጠ ለዚህ ነው አላህን ተቀበለኝ የምትለው ያም ሆኖ አታውቅም መጀመሪያም ሲፈጠር አላህ ቀደርን ያንን ብዕር ፈጥሮ ጻፍ ሲለው እዛ ውስጥ ካፍርና ሙእምን ማን አናውቅም የሙእምን ፍርሃቱ ሁሉ ጊዜ ከዚህ ነው እዚህ ስትጨነቅ ይሄንን አገኘው ይሄንን አጣሁ በህይወቱ ስትጎሳቆል ስትጀገር ከባድ ነው እንደዚህ ካጎሳቆለ እንደዚህ ካወከ እንደዚህ ካሰቃየ ጀሃነም ሲገባ ሰው እንዴት ነው የሚሰቃየው የሙስሊም ሂሳብ ሁሉ ጊዜ እንደዚህ ነው
ጀሃነምን በጀሃነም ሲፈራ ሁሉ ነገር እዚህ ይቀላል። ምክንያቱም ጉዳዩ ከነፍስያ ጋር የተያያዘ ስለሆነ ከነፍስያ ነው። ስቃይ እጁ እሳት ውስጥ ያለ ሰው እጁ ውሃ ውስጥ ያለው ሰው ጊዜው እኩል ነው። ይሄ ይረዝምበታል። ከ10 ደቂቃ በኋላ ከሰዓት ትወጣለህ ብትለው 10 ደቂቃ ነው። 10 ሚሊዮን ዓመት ማለት ነው። እየተቃጠለ ነው። ይሄ ነው ጊዜ የሚባለው ነገር ራሱ ከዚህ አንፃር ስታየው ይረዝማል፣ ያጥራል። ያችን 10 ዓመት ዝም ብሎ በከንቱ ሳሳልፍ የነበርኩ ሰው ትንሽ በሽታ ይዞ ይሄን መድኃኒት ግዙልኝ ብዬ ስልክ መንገድ እንኳን 10 ደቂቃ ነው ፈጀው። ግን በየደቂቃው ጠይቃለሁ፣ አልመጣም እንደ የት ሄዶ ነው እላለሁ። 10 ደቂቃ ነው ፈጀው። 10 ደቂቃ ተመልከት። አንዷ ደቂቃ ላይ ቆሟል። ጊዜ የሚቆምበት ጊዜ አለ። በዚህ ሳይኮሎጂካሊ ማለት እንደ ጀነት እንደ ጀሃነም ላይ ይቆማል። ጀነትም ላይ እንደዚሁ ነው። فأنت የተሰጠ ስራ ነው። ዛሬ የምንመለከተው ምንድነው? ስለ ዱዓ ዱዓ መቅቡል እንዲሆን ምንድነው የሚያስፈልገው? ቁርአን ላይ ተጠቅሷል፣ ሐዲስ ላይ ተጠቅሷል። ያን ተከትለ ማድረግ አለብህ። ያለማቋረጥ ብለህ ዱዓ አድርግ። ዱዓ ማለት ዱዓ ስታረግ ውስጡ ምን አለ? ኢጃባው አለ። ቢደሊል ቀውሊላሂ ተዓላ ወቃለ ረብኩም እድዑኒ፣ ጌታችሁ አለ እድዑኒ፣ ጠይቁኝ፣ ለምኑኝ፣ ዱዓ አድርጉኝ አስተጅብ ለኩም ብሏል። ዱዓ ሁሉ መልስ ያገኛል። እያገኘም ነው፣ ስለማላውቀው ነው። ራሴን ወይንም ጉድለቱ ከኔ ነው። በሸርጡ አልጠየቅኩም። እድዑ ረበኩም ኸውፈን ወጠመዓ እና አንዳንድ ነገሮችን እንበል ይሄ ውስጣችን ካለው ማለት ነው። አንተ ዱዓ ከምላስ የሚወጣ ዱዓ ከውስጥ የሚወጣ መሆን አለበት። ከውስጥ ሲወጣ ደግሞ ከውስጥ በተለያዩ ስሜቶች የታጀበ መሆን አለበት። ባዶ መሆን የለበት። በዛ ስሜት ካላጀብከው ከውስጥ ከልብ ካልወጣ እየቀለድክ ነው አንተ። በዚህ ሸርጥ ካደረግ ሁሉ ዱዓ መቅቡል ይሆናል። ፊርደውስ ስትጠይቅ አላህ ይሰጥሃል። ከልብ ስለሆነ ፈልጋህ ስለሆነ። አሁን መጀመሪያ ሲኸውፍ የሚለውን ነበር ፍርሃት። አንዱ ፍርሃት ትናንትና እንዳለው ምንድነው? ሳይኮሎጂ ነው። ከውስጥ ያለ ነገር ከነፍስ ጋር የተያያዘ ነው። መጀመሪያ አንድ የፍርሃት አይነት እንመልከት። የፈሪዎች መላእክቶች እንመልከት። الله يقول الله عز وجل سنة ملائكة يخافون ربهم من فوقهم ይላል። الله تعالى لا አይደለም ያላችሁ ትምትል ነው ናዝ من فوقهم ይላል። من تحتهم ነው እንዲያለ አረበኛ ማታውቁ ከሆነ ባለ ቋንቋዎችን ጠይቁ። وهو القاهر فوق ግን አላህ አቅጣጫ ያስፈልገውም። አላህ ምንም ነገር አያስፈልገውም። ወላ አቅጣጫው ለምን ምንድነው የምታነሱት? ይሄ የኩፍር ነው። አላህን ደካማ ነው እያልክ ነው። አቅጣጫ የሚያስፈልገው ማን ነው? ቂብላ ባይኖር እንዴት ነበር የሚሰግደው? አንተ ወደዛ ያን መጋጨት ነው ማለት ነው። አንተ ወደዚህ ብለህ ስትሰግድ እኔ ፊት መጥቼ አላሁ አክበር እላለሁ። አቅጣጫ የሚያስፈልገው ማን ነው? እኔ ነኝ። ለኔ ነው የተደረገልኝ። ይሄን እንኳን ማሰብ አቅቷቸው በዛ ላይ ደግሞ መከራከር። አላህ ቦታ የለውም። አላህ ቦታ ምንድነው? ፈጣሪ ነው እንዴ? ቦታ ምንድነው? ፍጡር የለም ነበር ማለት እኮ ነው። አላህ ቋሚ ነው። መጀመሪያ መጨረሻ የሌለው የሚያስፈራ እንትን ነው። والأول لا بداية له والآخر والظاهر بآياته والباطن بذاته والباطن هو بكل شيء عليه ፈላስፎች እኮ ያሳበደኛል። ምክንያቱም የሰው ልጅ የሚያውቀው አንድ ነገር ተጀምሮ ሲያልቅ ነው። ያደንቃል፣ ሁሉን ነገር ያደንቃል። ይሄ እንቁላል የምትበላው ትንሽ ከቆየ ፈርኩሶ ራሱ ይወጣል። يقفز ምን ወጣልሽ ያለ ምንጭ ሱስ የሚባል
ፈርኻ ትንሽ ዶሮ ይወጣልሃል። ዶሮ ልጅ ትልቁ ዶሮ በኋላ ትልቅ ይሆናል። አያስደንቅም? ይሄ ልትበላው እኮ ነበር ያስቀመጥከው፣ ረሳኸውና አንድ 3 ቀን ስትለው ዳቦ ወጣልህ ከእንስሳት ነው። ይሄ አያ የአላህ አያ ወፊል አርዲ አያት ልሙምኪን ወፊ አንፉሲኩም አፈላ ተብሲሩን ይላል። ችግራችን ይሄ ነው። ከአላህ አያት ጋር ያለን ዲል ቀዝቃዛ ነው። ለዚህ ምሳሌ ልስጥህ። አሁን እነዚህ ያለው القمر والشمس والليل والنهار والنجوم እነዚህ ነገሮች አሁን ሱረቱል ቀመር ይላል። የጨረቃ ሱረቱል ቀመር የጨረቃ ቀመር ሱረቱል ቀመር የጨረቃ ሱራ የጨረቃ ምዕራፍ ነው የሚባለው። ሱረቱል ሸምስ አለ፣ ሱረቱል ሌይል የጨለማ፣ ሱረቱል ነሃር ወዱሃ ወለይል ኢዛ፣ ሱረቱል ነጅም ከዋክብት ሩቅ ያለ ማለት ነው። ከፀሐያችን ጀርባ ያሉት ሩቅ ስለሆኑ ነው እንጂ ትላልቅ ፍጥሮች ናቸው። አሁን አላህ ሱረቱል ቀመር ስለ ቀመር የሚነግረኝ እንደው ስለ ቀመር አታውቅም ብለህ ነው? አታውቅም ብሎ ነው? ስለ ቀመርማ ልጅህን ህፃኑ ልጅ አንድ ጊዜ ከነገርከው 2 ጊዜ ሻሃዳ ብትቆል هذا ቀመር ይላል። ይሄ ጨረቃ ነው ይልሃል ህፃኑ። ሁለተኛ አይረሳውም፣ የመያዝ ችሎታ ስላላቸው ማለት ነው። ጭንቀትና ስለሌላቸው ውስጡ ንጹህ ስለሆነ ማለት ነው። ኢዘን ለምንድን ነው አላህ እነዚህን አያቶች የሚደጋግማቸው? ውስጥ ያለው ያንተ ሪሲቨሩ ተበላሽቷል ማለት ነው፣ አይቀበልም። ፀሐይን ስታይ ዝም ብለህ ነው፣ ቀኑን ስታይ ሌሊቱ ሲመጣ ዝም ብለህ ታሳልፈዋለህ። وجعلنا الليل والنهار آيتين ሁለቱም አያ ናቸው። ቀኑም የራሱ ውበት አለው፣ በተለይ ሌሊቱ የራሱ ውበት አለው። ዝም ብለህ አታሳልፍ። የቁርአን ይሄ ነው በአንድ መድኃኒት የሚባለው። ውስጡ ሪሲቨሩ ተበላሽቷል። አይታል ሪሲቨር ከላይ ሁሉን ይሄ ዲሽ ሁሉን ነገር እንትን ብለህ የተበላሸ ሪሲቨር ካመጣ ይቀበላል? ከሳተላይቱ ወርዷል ደርሷል አንተ ቤት ግን የለም። ይሄ ሪሲቨሩ እዚህ ያለው ተበላሽቷል እንጂ ለኛ ትምህርት መስጠቱን እየሰጠኩ አይደለም። ይሄ እኮ ጨረቃ ነው ኦቁ ያልና አይደለም አዳም አውቀዋል። ግን በአንተና በጨረቃ መካከል ያለው ምክንያቱም ከዚህ ዩኒቨርስ ጀርባ አላህ አለ። هو القاهر فوق عباده الله ذاته ይታያል። ذاته የሚታየው መቼ ነው? يوم القيامة ጀነት ውስጥ ነው። ትልቁ የጀነት ኒዕማ እሱ ነው። እሱን ካየ በኋላ ያየህበት ይጋረዳል። እንደገና ተመልሶ አላህ ራሱ የዛቱ ሒጃብ አለው። እንደሆነ እንግዲህ ታጣሙ ከራሱ ከዛቱ ጋር ተያዘ ነው። ካዩት በኋላ ሲጋረድ አላህን ያዩበት ራሱ ያዩበት አለ ያዩበት በረካው خير من الجنة وما فيها። ምክንያቱም የሰው ልጅ በትልቅነቱ በምንድን ነው ብለናል? ይሄ ማየቱ ሳይኮሎጂካል ነው። በርድብ ጀነት ሲመጣ ደግሞ ምግብ ታገኛለህ። ይሄ ነው ነፍስ የምትባለው ላይ ትኩረት ስጥ፣ በራስ ላይ አትኩረት። አሁን ፍርሃቱን እንመልከት። አላህ عز وجل የሚለው እነ መላእክቶች يخافون ربهم من فوقهم ከላይ ሆኖ ፈጣሪያቸው ከላይ ሆኖ ከላያቸው ላይ እንጂ ይሄ አምላካዊ ማጀስቲው ግርማው ተጭኗቸው يخافون ربهم ويفعلون ما يؤمرون። እዚህ ላይ ጥያቄው መላእክቶች ለምንድን ነው አላህን የሚፈሩት? በእነሱም ከኑር ነው የተፈጠሩት። አላህ እንደመሰከረላቸው لا يعصون الله ما أمرهم ويفعلون ما يأمرون። የአላህን ሙሽ አላህን ትእዛዝ መጣስ አላህን አይጠይቁም። ዝም ብሎ ተስቢህ ማድረግ ነው። በዚህ አጋጣሚ ለኔና ላንተ የተሰጠን እድል የዱዓ እድል የሶላት አላህ ፊት እንደፈለክ በማንኛውም ሰዓት የምትቆምበት ለመላእክቶች ያልተሰጠ ክብር እኮ ነው የተሰጠ። አላወቀውም፣ አልተጠቀምክበትም። ቀላል ነገር መስሎሃል እዚህ መቆም። እደን መላእክቶች ለምንድን ነው መላእክቶች ሽርክ ያደርጉ ኩፍር የለባቸው የሚፈሩት? ለምንድን ነው መላእክቶች ዚና ስለሰሩ
ኸምር ስለጠጡ ሰው ስለገደሉ ለምንድን ነው የሚፈሩት አላህ? ይሄ ጥያቄው ባጭሩ ምን ማለት ነው? አላህ ራሱ ዛቱ ያስፈራል፣ ራሱ ስልጣኑ ያስፈራል፣ ጀላሉ ያስፈራል። አንተ ፈጣሪ የሚለውን ነገር ስትመለከት هذا شيء ከአሳም ከሁሉም ነገር በላይ ነው። ሙኺፍ አላህ ጀነትን ወይም ጀሃነምን ባይኖረውም እቀጣለሁ ባይልም ያስፈራል። ራሱ እንደዚህ ያስፈራል። ዝቅ ብለህ ደግሞ ስትመለከተው አንተ በሱ ቁጥጥር ስር ነህ። እንደፈለገ ቢያደርግህ ማንም አያድንህም። ይሄ ቃል ለሁሉም የሚባል ስለሆነ እንኳን መላእክት አንተ ሊያድን ራሱን አያድን። ይሄ ጉዳይ ለአላህ ብቻ ነው። አያስፈራህም? ይሄ አታስብም? ስለዚህ ጉዳይ እንደ ሰው ፈጥሮ ደግሞ ታለ ቁርአን አወረደልህ። የቁርአን ሰው የነብዩ ሰለላሁ ዐለይሂ ወሰለም ኡማ ሆንክ። ከዚህ በኋላ አንተ አንድ ሌላ እርምጃ ተራመድም። ያ እርምጃ ምንድነው? ተፈኩር ኢነ ፊ ኸልቅ السماوات والارض ተመልከተና ኢነ ፊ ኸልቅ السماوات والارض واختلاف الليل والنهار اختلاف يعني يخلف بعضه بعضا አንዱን የተካ መምጣት ማለት ነው። واختلاف الليل والنهار لآيات آية ነው፣ ምልክት ነው፣ አላህን የሚያሳየው لأولي الألباب አለ። እነዚህ ሙሉ አእምሮ ያላቸው የማሰብ ችሎታ የማሰላሰል የማስተንተን ችሎታ ያለው አእምሮ ላላቸው ሰዎች አያ ነው። ሁሉ ጊዜ አላህን የሚያወጥ በሁሉም ነገር ላይ ራሴንም ሳይ አላህን ነው የማየው። لأولي الألباب قال በኋላ ወረዳና ወደዚህ ወደ الذين يذكرون الله قياما وقعودا ቁጭ ብለው قياما وقوموا قعودا وعلى جنوبهم ተኝተው في جميع أحوالهم. هذا يعني أنت تذكر الله في جميع أحوالك، بكل أحواله الله ما استوصل. إن في خلق السماوات والأرض لآية كان بها الذين يذكرون الله قياما وقعودا وعلى جنوبهم ويتفكرون في خلق السماوات والأرض. يتفكرون في خلق السماوات والأرض. أنت جمر الله تفكروا بلا أولا ما تفكروا ما في أنفسهم هم يتفكروا ما في السماوات والأرض في الآية. هون شكراتنا أن السبب من الناس سبب الدنيا لا ينو بترى نقر لا الدنيا خلاص سب لم دوسل لكم ብዙም ማሰብ ያስፈልጋል። የምናስበው የምንጨነቀው ወይ የምናስበው ጭንቀት ድረስ ትናንት እንዳልኩ ሙስሊም አይጨነቅም። ከተጨነቀ ኖርማል ትንሽ ነው። ያችም ወዳው ትሄዳለህ። ቁጭ ብሎ እዚህ ሱብሃንአላህ ወቢሐምዲሂ ሱብሃንአላህ ወቢሐምዲሂ ወይም اللهم صل وسلم على نبينا محمد ካለ 5 ደቂቃ ቆይም ሶላቱ አለ ነብይ ጭንቀት ያወጣል ከአላህ ዚክር በኋላ ولقد نعلم أنه يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين. ይህን አየት ተጠቀማችሁ يا أيها الناس يا قومنا ዲናችሁ ላይ በዲናችሁ የተጠቀማችሁ በዚህ ያልተጠቀምኩበት ዲን ነገ እንትን አይልህም አይጠቅምህም። በዱንያም ካልጠቀመ ደግሞ በህይወት ላይ ተወድቅና ህይወትን አላህ ተቆጥቶብስ በመርሳትህ ህይወትን ይጭንብሃል፣ ትጫናለች። ህይወት በጣም የተጎሳቆልክ ሰው ትሆናለህ። ደስታን አልፎ ካልሆነ የማያውቅ ያልተረጋጋ ሰው፣ ሁሉ ጊዜ የተረበሸ ሰው ትሆናለህ። ሁሉ ጊዜ የተጨነቀ ሰው ትሆናለህ። ሁሉ ጊዜ ግራ የገባው ሰው ትሆናለህ። የተጠየቀው ቀላል ነገር ነው። ወጥቶ አላህ በዛት አስታውስ፣ ሶላት በዛት አስታውስ خلاص ከዚህ በኋላ አላህ ሁሉን ሰጣለሁ እያለ ተመልከት ምን እንደሰጠ يا أيها الذين آمنوا اذكروا الله من كذا بفت هون عند آية النبي صلى الله عليه وسلم إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. إيه من دنهم شوفين آية يازون قرمة
عندنا إنسان بوكم يقول من المسجد إن الله وملائكته يصلون على النبي. شوف كبر الله له نصف القدر إلا ملائكة كالله قال يصلون على النبي. الله سبحانه وتعالى ملائكة النبي صلى الله عليه وسلم يصلون على النبي. يا أيها الذين آمنوا الله صلاة يصلي على النبي أفلا تصلي عليه أنت؟ الله بنبي الله الملائكة الله سبحانه صلاة ما أدركته لما أنه تقول لا الله يتكمون حتى أنا ملائكة ما يتكمون ما أنه تتكمل. النبي صلى الله عليه وسلم كنبي جربة أننا نتعلم يهنن كبر يهنن ميقرم كبر ستاه راسل إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. بمن دنيا غنيهن كبر أو آيات من ناقروا بماذا لا نال هذه المنزلة بماذا؟ بنبوته بالنبوة. بمن دنيا غنيهن بنبينته لأنه يقول يا أيها الذين إن الله ملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما. إذن هي درجة يدين مالتنا ምክንያቱም ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነብይ ስለሌለ በነብይነቱ ያገኘው ደረጃ ነው። ታውቃለህ ግን አላህ እንደሰጠህ ላንተ እዛው ሱራ ላይ ሱረቱ አሕዛብ ላይ እንደው መጀመሪያ ያመጣው የሙእሚኖች ነው። ከዛ በምን ሰጠህ ተመልከት። استمع الى ما يقول الى قول الله تعالى يا ايها الذين امنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا. بكرة يعني صحيح وطاش بحالا ما لسه الساعة ترسا وأصيلا كعصب على اللوكزي. سبحان الله سبحان الله سبحان الله متو بزي بتلبزا ساعات عندك عنك لما قلت كعصب على متو بزي بتلي هي واذكروا الله ببزات الله نستوصوا وسبحوه تسبيح دلو جزي ستوها اللزي. اذكروا الله جزي اللو فهذا الساعتس ببزات متاسوس على ما هنا لبه. وسبحوه بكرة أي كتوات بالله زوس أسلم ده ما توجد سبحان الله سبحان الله سبحان الله عندك كانش كلها ما توجد تارك وسوس لي كانوا إيه كاكاته من لا بمن نرتاح. وأصيلا كمغرب كعصر بهذا اللون سبحان الله لا ترى أجل كما يتبع أهم يمسكنا أجل يا أيها الذين آمنوا اذكروا الله ذكرا كثيرا وسبحوه بكرة وأصيلا هو الذي يصلي عليكم وملائكته ليخرجكم من الظلمات إلى النور وكان بالمؤمنين رحيما في الدنيا وفي الآخرة تحيتهم يوم يلقونه سلام. الله قال سلام تحيتهم يوم يلقونه سلام وأعد لهم أجرا كريما. دي لا طيب يا كانت انت قبل قدام النبي صلى الله عليه وسلم بنبي انك ياغنيون درجه انت من ناغنيهم بذكر بتسبيح سبحان الله. ذكر ما كتوصل እውር ሙስሊም ቢሆን እናገርም ሱብሃንአላህ ማለት አይችልም። እግሩ የተቆረጠ እጁ የተቆረጠ ደሃ የተራበው ሁሉም እኩል የሚሆንበት ሹፍ አላህ ሱብሃነሁ ወተዓላ። አሁን የሚቀጥለው ጥያቄ ስጠይቅህ ነው የምታውቀው ምን ያህል ትልቅ ኔማ እንደተሰጠንና ጋፊሊን ሌላ ቦታ እያሰብን ነው እኛ። ያመዛና አስበው በአላህ እጅ ነው። ይህን ትታስተካከል ያ ይስተካከላል። አሁን ሶላት ላይ የሚቸኩሉ ሰዎች ምክንያቱም ውጭ ቀጠሮ አለ ጨረታ አለ የ100 ሚሊዮን ብር ጨረታ አለ
ቀጠሮ አለው ከአንድ ከሀብታም ጋር ከአንድ ከገልፍ የመጣ ሀብታም መጥቷልና እሱ ጋር ቀጠሮ አለ ይቁነጠነጣል አይኑ እንዲህ ይላል ኢማም እንዲህ ይላል እና ሱረት ፋቲሃን አልጨረሰም من ربشበት ሱራት ላይ ወጥቼ እንሰራለን የምትለው በማን እጅ ነው አሁን በቆምኩበት አምላክ ፊት ነው በቆምኩበት يعني الموضوع بيت الذي وقفت بين يديه ما نسب العربية ما رجعت አሁን የቆምኩበት ፈጣሪስ በሱ እጅ ነው እዚህ ስትቁነጠነት ያን ተውፊቁን ይዘጋባል አጭር መንገድ ያረዝመዋል ቀጥ ያለውን ቀላሉን ያከብደዋል ያ የጠበቀው ሰው እንደውም መጥቶ በምናልባት በሚስቱ ተበሳጭቶ ይሆናል ወይ ማን ሰው ተሰልፎ ተበሳጭቶ መተ በቆጠሮ ስትል ምን ቆጠሮ እንዳንተ ያባራል ምክንያቱም አሳተ الادب مع الله እዚህ አይነት العلم ይኖራል ተመልከት የተሰጠህን ፈተድል አሁን ይሄን ነብዩ በነብይነቱ ያገኘው ان الله وملائكته يصلون على النبي የሚለውን አንተ በምን አገኘው በذكر يا ايها الذين امنوا اذكروا الله ذكرا كثيرا وسبحوه بكرة واصيلا قال በኋላ ውጤቱ ان هو الذي يصلي عليكم وملائكته ليخرجكم من الظلمات الى النور ከጨለማ ወደ ብርሃን ያስወጣችሁ وكان بالمؤمنين رحيما قال انت ملكت رحيما والآخرة كريمة رحيما كريمة يهن النجرة النبي بنبيته ያገኘውን ክብር إن الله وملائكته يصلون على النبي والذي صلى عليه وملائكته ከአምስት አውቃት ሶላት ጋር ቢያያይዘውስ አምስት አውቃት ሶላት ጋር ቢያያይዘውስ አምስት አውቃት ሶላት በወቅቱ أول الصف በኹሹዕ ብሎ ቢያያይዘውስ አንድ ሰው ያገኘዋል አንድ ሰው ያገኘው ከሰደቃ ጋር ቢያያይዘውስ ከገንዘብ ጋር ቢያዝማ خلاص ልቡ ተመንጭቆ ወጣ ማለት ነው ቢያያይዘውስ አንድ ሰው ያገኘው አለ ከጂሃድ ጋር ቢያያይዘውስ አያይዘውስ ከቂያም ለይል ጋር ቢያያይዘውስ ከተለያዩ ስራዎች ጋር ቢያያይዘውስ ከዕልም ጋር ቢያያይዘውስ كحفظ القرآن لكن لهلم الله كعادة الإسلام እንደዚህ ለሁሉም እድል ሲከፍት ለሁሉም ነው يا أيها الذين آمنوا اذكروا الله ذكرا كثيرا اللهم ببزات استاوس የሚገርመኝ እኮ اللهم በብዛት ስታስታውስ የምታገኘው ጥቅም እዚህ ራሱ ዚክሩን እያደረክ ዚክሩ ውስጥ እያለ የምትገባበት ዓለም ይሄ ዓለም እኮ ፍርስርስ ብሎ ነው خلاص አልፈው ትሄዳለህ لأن الله تذكر الله عز وجل بلبه ነው ሰውነት እዚህ ጋር ቀርቷል لكن ልብህ ሄዷል አላህ ሲከፍት እንደዚህ ነው ሐላዋውን ሲሰጠው ጥፍጥናውን ሲሰጠው አትጠግበው ከሩህ ጋር የተያዘ ስለሆነ ቁርአን በቀን ሁሉ ብቻረሰው ብታከትመው ሩህ አትሞላ አንተ ደክሞ ትተዋለህ እንጂ ለዚህ ነው አላህ ወዝኩሩ الله كثيرا لعلكم تفلحون የነፍስያ ምግብ ነው ባለፈው እንዳልኩት ስለ ነፍስያ ሲናገር ምንድነው ያለው ስለ ሩህ ምግብ ስለ ነፍስያ ምግብ ወዝኩሩ الله كثيرا ብሎ ክፍት ነው የተው لعلكم تفلحون ስለ ጀሰድ ምግብ ደግሞ ሲናገር ምንድነው ያለው ወኩሉ ወሽረቡ ولا تسرفوا ብላ ጠጣ አታብዛ ካበዛ በሽተኛ ትሆናለህ ማለት ነው اذا መላእክቶች አላህን የሚፈሩት አሁን ወደ ዱዓው መለስ ዱዓ ማለት ማለት ነው ማው ዱዓ ዱዓ እንዳል ዲፋይን ያደረግነው ነው ዱዓ ማለት ላንተ የተሰጠ ቀጥታ ከአላህ ጋር መገናኘት ማለት ነው የዚህ ዓለም የሰማይ የመሬቱ የሁሉም ዓለም ማለት ነው ውሳኔ የሚወሰንበት ክልል ውስጥ ገባህ ማለት ነው ወደ አላህ ቀጥታ ተገናኘ ተጠቀምበት አንተ አሁን አንድ የሆነ ባለስልጣን ወላ የሆነ አሚር ወላ የሆነ መሊክ ንጉስ ሁሉ ጊዜ ይሄ ሰው እንዲገማንም خلاص ዘበኞቹ ሲያወራሳቸው ቀጥታ ከፍቱለት በየስንት ወር ነው የምትጠቀምበት
በማንኛውም ሰዓት ናና ሁሉም ነገር ፈጸምልሃል ብትባል በ3 ዓመቱ ነው የምትሄደው። እንቅልፍ ሁሉ ይጠፋል። ንጉስ ጋር ማንኛውም ጉዳይ የራስም ጉዳይ የሌሎች ይፈጸምልሃል ብትባል ይሄ ማለት ነው አላህ ወሊላሂ መተል አላ ግን እየተጠቀምኩበት አይደለም። ፈዘህ ነው ማይ አጣ መስጊድ መጣችሁ መስጊዱ እስከዛ ድረስ ሞልቷል፣ ሁሉም ፈዟል። እንዲህ ሳይሆን እንማ ማፊ ምን ሆነ አላህ እንዴ እኮ ነው መንቀሳቀሳቸው ጸጉሩን ጀኮን ለካበል አንተ ምንድን ነሽ አንተ እያልኳቸው ለካበል የተስቢህ ጊዜ ነው የዱዓ ጊዜ ነው ሰለዋት አለ ነብይ በል እንዳይዳድስ ሙስሊም እንደዚህ አይደለም። 24 ሰዓት ሙስሊም ይሄ ውስጡ ፉል ኦፍ ቫይታሊቲ ነው። ነፍስ የተዘራ ነፍስ የሚጫነው ነገር የለም። بفضل الله سبحانه وتعالى وبفضل ذكره لله በብዛት አላህ ሳስታውስ ምን አይነት ሰው ነው የምትሆነው? ውስጡ በህይወት በሩህ የተመላ ሰው ትሆናለህ። ውስጥ በኃይል በክብር በበላይነት ስሜት በተስፋ በአላህ ኑር የተሞላ ሰው ቁዋ ሩህ ይሄ ዛም ታገኘው። ከዚህ ከራከገ ምንድነው የምትሆነው? አሁን እንደምናየው ሰው ማለት ነው። ሰው ፈዟል። የሚገርመው ደግሞ የፈዘዘው ደሃውም ሀብታሙ ነው፣ በሽተኛው ምንም ነው። ሀብታም ነው እንደት ሀብታሙ ፈዟል። እዚያቸው የለም ነው ቁጭ ብሏል። ስም ምን እንግዲህ ምን ሆኖ ይሆናል? ገንዘብ ጭንቀት ነው። ጭንቀት አላህ ግን ያሰጠህ በዛው ልክ ጭንቀት ሰርት ትባላለህ። ጀነት አይደለም ይሄ ያ ጀነት ነው። لا خوف عليكم ولا انتم تحزنون فسبحان الله الله سيود حلاوه فتحل الذين امنوا وتطمئن قلوبهم بذكر الله من ذكر بالتادرك خلاص بحكبت يتواسكم قج بالله لتتيام سختلك ذكر تدبرنا يعني زي فادرك بذلك تموت دخلت الجنه من الله إذا مت على الفطرة لك الله قنا كنا تود نصوه እንደሆን ኩነ ትሞታለህ። وإذا أصبت خيرا ደግሞ ሳትሞት ይሄ ለሊት ካለፈ ቀኑ ሙሉ أصبت خيرا ታገኛለህ ይላል። ወቁ በእጃችን ላይ ያለውን ነገር ለዚህ ነው እኮ ለምንድነው ካፍሮች ዕውር የሚባለው? ዕውር ማለት ይሄ ልባቸው አይናቸው ትላልቅ አይን አላቸው። አንተ አንድ የሰጠው ምሳሌ አለ ባለፈው አንድ ዕውር ሰው ዳቦ ቢለምነህ አሰብክና ይሄን ሰው እንትን ከሚሆን ወንዚ ከሚለምን ስላሳልፍለት ብለህ 3 ኪሎ ወርቅ አመጣህና እጁ ላይ አረክለት ኢላ በዚህ ተጠቀም እንግዲህ ካሁን ወደ ድህነት ትደለም አላህን ተገዛ ብለህ ብታስቀምጥለት ምንድነው የሚያደርገው? ዕውር ስለሆነ የጠየቁ ዳቦ ብጠይቅህ ዕውር ነው ብለህ ነው እየቀለድክብኝ ነው ብረት የምትሰጠኝ ብሎ ምንድነው የሚያደርግ? በዛ በብረት ዕውር ደግሞ አይሰጥም። ድምፅ ተከትሎ ነው የሚሄደው። ይመታል ነው እንግዲህ ባር ነው ወርቅ እኮ ነው የሰጠኸው። ግን ይሄን እንዲያደርግ ያደርገው ምንድነው? لأنه أعمى كفيف عينه عين الله من دجن الملل وصلنا فمن يعلم ما قوم وقت فمن يعلم أنما أنزل إليك هو الرد للقرآن أنما أنزل إليك هو الحق من ربك كمن هو أعمى إنما يتذكر الألباب الله بالله بسنتين أنت يتتكماتون بالنبي صلى الله عليه وسلم يتتكماتون አሁን ይሄ ዱዓ አንዱ ከአላህ ጋር ተፈቀደልህ። ሶላትም እንደዚሁ ከአላህ ተፈቅዶልህ ነው። ለመላእክት አልተሰጠም። يسبحون الليل والنهار لا يفترون إذا ነው ግን መሰረታዊ ኢንፎርሜሽን ሰጭ ዱዓ ምን ማለት እንደሆነ አንዱ ይሄ ዱዓ አላህን ለመገናኘት አላህ እድል ተሰጥቶን ማለት ነው። እንደ ሶላት ማለት ነው። ሶላትም ዱዓ ነው። ሁለተኛው ዱዓ ዲፊኒሽን ምንድነው ወይም ትርጉሙ ምንድነው? አላህን ስራልኝ ያልከው ነው እኮ ትእዛዝ ይመስላል አይደል?
ያ አላህ ያ ረቢ ስትል ይሄን አድርግልኝ ስትል ልክ ትእዛዝ ይመስላል። ለምን አንተ አላህን እየለመንክ ነው። አላህን ይሄን ነገር አልችለውም ስራልኝ ያልከው እኮ ነው። አሁን እንደዚህ አይነት ዱዓ የሚያደርግ ሰው በህይወቱ ሲንገላታ አይንገላታም። አላህ ከሱ ጋር ነው። ታዲያ አላህ ስራው ምንድነው? ከሪም የተባለው ረሂም የተባለው استعين بالله استعين به قال إياك نعبد وإياك نستعين صلاة ላይ ዋጅብ የሆነች ሱራ إياك نعبد وإياك نستعين አላህን ስራልኝ ያልከው እኮ ነው። እስኪ ስራልኝ በለውና ካልሰራልህ ይሰራልሃል። ላኪን አንተ አትጠይቅም። ችግርህ ቢዚ ነህ በሌላ ነገር። አእምሮ ተሞልቷል፣ ተበጥብጧል። ጭንቀት ውስጥ ገብተሃል። መንገዱ ስለሳትክ አላህ ቀላል መንገድ ሰጥቶ ወደ ራሱ وإذا سألك عبادي عني فإني قريب أجيب دعوة الداعي إذا دعان በነገራችን ላይ በረመዳን ነው የመጣው። ስለ ረመዳን እየተናገረ አቋረጠና هذا تسمى جملة اعتراضية ይላል። ርዕሱን ትቶ ይችን አረፍተ ነገር አስገብቷል። ስለምን? ስለ ዱዓ ثم بعدها الآية التي تليها استأنف الحديث عن رمضان. لقنا سل رمضان من ناقر جمرة وحل لكم ليلة الصيام الرفث إلى النساء. إيه من مالتنا رمضان يدعى ورنا مالتنا يقول تتكنبتها هون فتها اللوم لمؤمن كالله قال قلنا يتلاقى نفسه مؤمن بتككل الله لا قلنا عند دقيقة تلكلج كرمضان عند دقيقة خرج بتبانه اللهم إنك عفو تحب العفو اعف عنا إلال اللهم آت نفسي تقواها وزكيها أنت خير من زكاها إلال اللهم أصلح لي ديني الذي هو عصمة أمري إلال عند دقيقة تلكنج بركة اللات عند دقيقة أدمينج لكافر قن متوامت بركة بالله الجنو اللهم استواسك قاته من نادر قالنا ቆፍራል ተባልክ ተሸከም አልተባልክ አስቸጋሪ ነገር አልተጠየቅ የነብዩ በነቢይነት ያገኘውን ደረጃ አላህን በብዛት በማስታወስ ተስቢህ በማድረግ ታገኘዋለህ ስትባል ዱዓ ሁለተኛ ትርጉሙ ይሄ ነው። አላህን ስራልኝ ያልከው ማለት ነው። አላህ ስራልኝ ካልከው አይሰራልህ بل سراوي الله يسأله من في السماوات سماء لا يعلم الله أنت قال أنت تتزوج جملة يسأله من في السماوات ومن في الأرض كل يوم هو في شأن كل سرى لا كل كان سرى لا سماء إنما مريت هذا يتأيقين على هذا أنت للا بترتاح بقوة مسترى مجال الله بل لا حول ولا قوة إلا ما لتعلمكم لا حول ولا قوة إلا بالله سراح جمرة لا حول ولا قوة إلا بالله تتبرع من حولك وقوتك حول من لن قوة من لن يلكنا الله يودهنا اللهم لا تكلني إلى نفسي بل اللهم لا تكلني إلى نفسي فعاجز ولا إلى الناس فأضل اللهم براسي أتطول دبر لكم أتبر أقم الليل فأعجز عجز سنفع له الكلم ولا إلى الناس فسويش لا يدوم النمر وكذا تدركي فأضيء أفعل له وكناتهم سويش يراساتهم لا تدبر تلسل براسه هذا لا أنت فرارة مثل النبي سيون نبي يجيب مولو فرارة ما بقزين معه كذا ستة اللي بارد نجم أي فرارة مستقالة ወንድም ይፈልጉ ነገር አለ ያንን ነገር አንተ ጋር አለ አንተ ደግሞ ከሱ በላይ በኃይል ትፈልገዋለህ ያን ፕራዮሪቲ ማለት ነው ትናንትና ያን ፕራዮሪቲ ምንድነው ብለና ቀደም ተከተል ቅድሚያ ነው ያላችሁት ፕራዮሪቲ ቅድሚያ
ቅድሚያ መስጠት አንተም እኮ ያን ነገር ትፈልገዋለህ ከሱ በላይ لكن ያንተን ፕራዮሪቲ ሰጥተን ለሱ ፕራዮሪቲውን ለሱ መስጠት ማለት ነው ማስቀደም ጉዳይህን ለሱ ማስቀደም ማለት ነው ይሄ ከባድ ነው صحابዎች ግን አሳይተውናል ويؤثرون على انفسهم ولو كان فيهم خصاصه እሱን ርቦት ሚስጥሩት በህፃናቶቹ ተርበው ዝም ብለሽ አስተኛቸው እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም እንግዲህ አለብን እቺ አይወረደች በዛ ነው ይሄንን ሻማውን ታጠፊና እንበላ መስለን እንዳይጨነቅ አበሉት ይሄንን እንግዳው ጧት እቺ አይወረደች ነብዩ ነገራቸው አላህ ዛሬ በእናንተ ተደስቷል በምን በአራት በአምስት ቁርሽ የአላህ ቅርብ ነው ሰውን ማስደሰት ነው ከባድ 10 ዓመት አስደስተው አንድ ጊዜ ስህተት ካየብህ መጥረጊያ ነው 10 ዓመት እንትን ይጠርግብሃል የክንሱ ዱዓ ሶስተኛ ደግሞ የዱዓ ትልቁ ጥቅም ምንድነው ይሄ ዱዓ ስታበዛ አላህ መልስ ይሰጣል ደግሞ መልሱ የሚገርም ነው ሱብሃንአላህ አንተ የጠየቀው ሌላ ነገር ነው እሱ የሚሰጥ መልስ ሌላ ነው ያን ሁሉ የሚውጥ ይሆናል فسبحان الله من ትምህርት እዚህ ላይ ትማራለህ አላህ እንዴት ነው የሚሰራው የአላህ አሰራር ውስጥ ተመልከቱ ውስጥ የሚገባልህ ይሄ የአላህ ኑር አላህ የአላህን አሰራር ታውቃለህ ስለዚህ ዱዓ አድርገህ ሰኪና ይወርድልሃል አትጠራጠር ነው አላህ መልስ እንደሚሰጥ ለአን ቁርአን ላይ ተጠቅሷል وقال ربكم ስለዚህ وقال ربكم ادعوني استجب لكم ይሄ وقال ربكم ማለት ዱዓ ዋጅብ ነው ትልቅ ኢባዳ ነው ይሄንን ካን ዱዓ መቅበል እንደሆነ ምን ያስፈልጋል የተለያዩ ሸርጦች አሉ ለምሳሌ ከሸርጦቹ ምንድነው ሲጀምር በአላህ አልহামዱሊላህ ብለህ መጀመር አለብህ ቀጥሎ اللهم صل وسلم على نبينا ማለት አለብህ ይሄን ያላለ ተዘክቷል ይላል ሐዲስ አለ ተዘክቷል አንተው ሶላዋት አለ ነብይ ካላደረክ ከዛም በፊት በአላህ ስም ካልጀመርት የት ይሄድ ነው ቁልፉን ተላ አልহামዱሊላህ ወሰላቱ ወሰላም على رسول الله ሲዘጋም እንደዚህ ነው اللهم صل وسلم على نبينا محمد واخر دعوانا الحمد لله ብለህ ነው መሐላ ብዙ ምናልባት ያልሰማችኋት አለች الحمدلله والصلاه والسلام ካልክ በኋላ ሱብሃንአላህ 10 ጊዜ አልহামዱሊላህ 10 ጊዜ አላሁ አክበር 10 ጊዜ በል የሚል ሐዲስ አለ አንዱ አስተምረ ብሎ ሰሃባ ሲመጣ ይሄንን በል بعد ذلك سل تعطى ይልሃል አላህን ጠይቅ ይሰጣል የሚል ሐዲስ አለ ይሄን ተጠቅማችሁ በታውቃላችሁ ቀላል ሱብሃንአላህ 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 10 ጊዜ አሁን 10 ጊዜ አልኳት አልহামዱሊላህ 10 ጊዜ አላሁ አክበር 10 ጊዜ ከዛ በኋላ የፈለከውን ጠይቅ አላህ ይሰጣል የሚል ሐዲስ አለ ሰል ተውጣ ጠይቅ ትሰጣለህ ከዛ ቀጥሎ ዱዓ ነው ጀምሮ ዱዓ ስትጠይቅ በምንድነው ወሊላሂ አስማኡል ሁስና ፈድዑ ቢሃ ያ አላህ በአስማ ትልቁ በተለይ የምትጠራበት ነብዩ ሰለላሁ ዐለይሂ ወሰለም ሙጭጭ ብለህ ያዛለ አሊዙ بذي الجلال بيا ذا الجلال والإكرام أو بذي الجلال والإكرام دعاءتهن بزيه الله ولد سنترد يا ذا الجلال والإكرام لما الله يا حي يا قيوم يجرش على الدرس يا حي يا قيوم برحمتك أستغيث بل يا ذا الجلال والإكرام يا دعاء يا ذا الجلال والإكرام يالك تعجز መልሱ ይመጣል አሁን እኮ ሰው የተቸገረው ምንድነው ትንሽ ዱዓ አድርጎ ትቶ ይሄዳል አባታቆም እንጂ መልስ ተሰጥቶታል ይላል ነብዩ ሰለላሁ ዐለይሂ ወሰለም ሁላችሁም የሱም ሰው ዱዓ መልስ የተሰጠው ነው በሶስት መንገድ አንዱ የዳይሬክት የጠየቀውን ይሰጣል ሁለተኛ በሰራው ወንጀል ነገ የሚጠብቀኝ ሁሉ ነገር የሚያፈራርስ በላ ነበር ያንን ይመልሰዋል ሶስተኛ ደግሞ ያው ትልቁ ነገር እሱ ነው
ከቀብር በኋላ ላለው ህይወትህ ያዘገይልሃል። ነገ የውመል ቂያማት የሚጸጸቱ ብዙ ሰዎች ናቸው። እዚሁ ሁልጊዜ ዱዓ ሲያደርጉ መልስ አላህ የሚሰጣቸው ምን ነው ያ ሁሉ መልስ ባልተሰጠን ይላሉ። እነዛ በዱንያ ላይ አላህ መልስ ያልሰጣቸው ለአኺራ ያዘገየላቸው ማለት ነው። መልስ እየተሰጠህ ነው። ያለ ዱዓ ደግሞ መኖር አትችልም። طيب በአላህ ስም ስትጠራ ያ አላህ ያ ረብ እያልክ ነው። حتى رب القرآن لا استمالكت ربي ነው የሚሉት حتى ያን አይጠቀሙም። አያ ትንሽ ሩቅ ለሆነ ነገር ነው ይላሉ። ربي أني مسني الضر ربي إنهن أضللن كثيرا من الناس اللهم مألا ربي مألا يا رب مألا يا رب عنه. وقال الرسول يا ربي إن قومي اتخذوا هذا القرآن مهجورا حزبوتين إن أنت مالك لي قرآن كل بلوتر. إذن الدعاء كذا من ملسام الدعاء ليلة مقبول من البيت ليلة አሁን የተናገረው ከፊክር ለፍት የሚታየው ነው። ከውስጥ ሳይኮሎጂካል ሸርጥ አለው፣ ከስሜት ጋር የተያዘ ሸርጥ አለው። وهو ادعوا ربكم تضرعا وخفيا ማለት ጸጥ ባለ ድምጽ አትጩሁ፣ تضرعا ولا تعتدوا انه لا يحب المعتدين ولا تفسدوا في الأرض بعد إصلاحها وادعوه خوفا وطمعا إن رحمة الله قريب من المحسنين. هذه الآن صوت نقر تتقصوال صوت توست أجبون مجمرة تضرع مالت مالنا وردت مال موارد ذل الله فتنة الله فتنة هنا لتقرب لك يهون كو صوم ويهون كو درجة له ملائكة جاتها من فرتوت يتشن سميت تمالك من يسفل لها الله في ستكون الله مولو سلونا بقول النجر بمولو وردت بمولو فرحات بمولو قوت خوفا وطمعا قوت الله ጋር ያለው ካላጓጓ በል ሁሉም ነገር በአላህ እጅ ነው። حتى ይሄ የምትፈልገው በዱንያ ብልጭልጭ ነገር በአላህ እጅ ነው። እሱ በሙሉ ውርደት በሙሉ ድህነት በሙሉ ባዶነት በሙሉ ደካማነት ይሄን ስሜት በዚህ ከባድ ስሜት የታጀበው ዱዓ ሲሆን ደግሞ በሙሉ ፈርተህ አላህ ከረህመቱ እንዳያባርህ በሩ እንዳይዘጋብህ በሙሉ ጉጉት ደግሞ የምትጠይቀው ምክንያቱም ከዚህ ከስር ካለው ጀምሮ እስከ ፊርደውስ ነው የምትጠይቀው። አላህን ጠያቂ ሁን እድሜ ሳያልቅ። እዚህ የምትጓጓበት ነገር ካለ ፊርደውስ ነው እኮ የተባልከው። يقول النبي صلى الله عليه وسلم إذا سألتم الله فاسألوه ፊርደውስ ጠይቅ። ፊርደውስ በስራ ትገኝ በጥያቄ ነው። ስራማ ተራውን ጀነት ያስገባሃል። كما قال النبي صلى الله عليه وسلم ሁሉ ነገር በትንሽ ጥያቄ ከባድ ነገር እንደሆነ አላህ ምክንያቱም መጠየቅ ውርደት ነው። ይችን ውርደት ደግሞ አቶ ለራሱ ይፈልጋታል። መዋረድ ያለ በሱ ፊት ነው፣ ለሰው አይደለም። ዝቅ አለና ከዛ አላህ አዘው ጀምራ አለ ገባ ልበልና ትንሽ ከሩቅ ስለውጣና ለማንም ሰው አትጠይቁ ይላል። ሌላ ስራ ሰጠን በማህበራዊ እናደርገው ወተዓወኑ ዐለል ቢሪ ወተቅዋ። ሀብታም ጋር ያለው ብር ገንዘብ ድሃው ሳይጠይቅ እዛው ይደርስለታል። ዓለሙ ጃህልን ያስተምራል፣ ኃይለኛው ደካማውን ደግፋል። وهكذا وتعاونوا على البر هاي الدنيا بتملكته وعلى التقوى ምናልባት ዲኑን በተመለከተ ሁለቱም ማለት በአኺራችሁ ጉዳይ ላይ በዱንያችሁ ጉዳይ ላይ ማለት ነው። አላህ ጋር ያለው ጉጉት ማለት የጉጉት የጋለ በሆነ ቁጥር
فرحة تلك بونه كلما عظم الخوف من الله وعظم الرغبة والطمع بل الآلة ادعوا ربكم خوفا وطمعا الآلة ادعوا ربكم خوفا ورهبا أو خوفا ادعوا ربكم خوفا وطمعا ادعوا ربكم خوفا رغبا ورهبا من الآلة رغبا ما يسمى وجود ማለት ነው ተመልከት ያው ሳይኮሎጂካሊ ሸርጡን ተመልከት النبي صلى الله عليه وسلم ستيب جنة طيب على فردوس زمر جنة أسقفها فردوس طيب قال بوانا يفردوس كل تناكر عنده كتناكر يفردوس طارا ما في طارا عرشنا إلى ينيا اسلمنا في فيلوسوفيكاليتين የሚያውቁት عرش اللون لحالك عرشو سلطان ለማለት ነው ጣራ የሆነ ስልጣን ነው እንዴ ይሄ ብቻ ሳይበቃቸው عرش አለ ምን ጨነቀ ወይስ ሌላ ነገር ቀራነ እንዴ ውስጥ ኩፍር አለ እንዴ የዱንያ ንጉሶችን ስለተጋራ ይሄ እኮ አላህ ነው ذي العرش ذي بالبيت مالك ذو العرش ذي العرش بالبيت يا عرش بالبيت يا سلطان بالبيت لمن يقول أولها الله لمن سلطان على بالآلة إلا سلطان بالبالك تدقاق مالكين الناس قبالوا جنسوات اللي أجبر الله له عرش وهو مستوي عليه ثم استوى على العرش اللهم على جنوب عرشهم على جنوب እንዴት ነው የምናገረው خلاص ይሄ ነው ለዚህ ነው አላህ የሚመራህ ዝላል ያንን ያስተካክልልሃል ይሄኛውን ስትይዝ ان الله ينزل سماء الدنيا የሚለውን ከሰማ በኋላ ያ አላህ ብሎ አላህ ይላል ከዛ ከወረደ በኋላ ስለ ሰማء الدنيا من يدعوني ማን ነው አሁን ቅልፉን ትቶ የሚጠይቀኝ መሰጠው ዱዓ በቅርብ እንዲመለስልህ ትፈልጋለህ ይሄው ተከፈተልህ እዛ ስትከፈት ከምትጠይቀው ጥያቄ አንተ ربنا لا تزغ قلوبنا يا مقلب القلوب ثبت قلبي ይሄ ስትጠይቅ አላህ ያ የተደናገርከው ነገር አላህ ይወርዳል የሚለው አይነሳም አላህ በትክክል ልብ ውስጥ ያስቀምጠዋል ይሄንን ወላ ነብዮች እና መላእክቶች ይሰሩት አላህ ብቻ ነው የሚሰራው መጀመሪያ ግን አዳብ ይኖርህ አላህ አይወርድም إنما ينزل إيانا ملائكة جبريل نزل جبريل ينزل إلى النبي صلى الله عليه وسلم يا نبي صلى الله عليه وسلم ما براراتنا إنجي ما بس الناس سوتشن عمروسته بيجتا مفتر قادنا بل بيجتا ما سوقدنا إن أنتم بيجتا فتح هذا الرجال فقد تنقروها لكن الله سبحانه وتعالى ستاشو تبتبتاشو ستاشو تبتبتونا لاشو እኔ ህፃን ሆኜ ይሄን ማገሩ በልጅነቴ ነው ቁርአን የቀራሁት እዚህ መስጊድ ውስጥ ነው የቀራሁት ሁሉ ጊዜ ሰማለህ ثم استوى على العرش عرش የሚለው እንደዚህ አልቀደኩ لكن الحمد لله ከሸያጢን አድኖኛል ሸይጣን አልመጣብኝ ማለት ነው ምናልባት የሚያቀራኝም ተፍሲሩ የሚያቀርልኝ እንደዚህ ትንሽ ልጅ አቅርቶኛል ማለት ነው ደረሰ ደግሞ ተላልቆች ማቅርቶኛል በነገራችን አንዳንድ ሰው ነበር የሚያቀርብ እዚህ ሌሎች ተደርድሩ እንደምንቀሩ ህፃናቶች አሉ አንዱ ያቀራኝ ሼክ ኑር ነው ረህመቱላህ አለይህ ሸዋበር እዛ ቤት እንትን ያለው አቅርቶኛል ኩስ الله يرحمه غفر الله له ከሸዋበር መጥቶ 10 ደቂቃ ቀርቶኝ ይሄዳል ዱዓ እዚህ ነበር የሚሰግደው ረህመቱላህ አለይህ እዛ ያቀራኝ በረንዳው ላይ ከበሩ ጀርባ ደግሞ ሸውመር ረህመቱላህ አለይህ የመስጂዱ እንትን ትልቅ ሰው ጥሩ ሰው ነው የሚያቀራቸው ብዙ ህፃናቶች አሉ እነዛ የሚቀሩት ከጧት እስከ ከዙር ደግሞ ይመለሳሉ ተመልሰው ይቀራሉ ለምን እንደነሱ አታቀራኝ ማለት ረጅም ጊዜ አልኩት በዛ ጊዜ እንኳን ፍቅር አለ ቁርአን
ልጅ ነን ማለት ነው ስለው እኔ እኮ በ10 ደቂቃ ማቀራህ አለኝ አላህ ይርሐመው እነሱ ምንድነው ያለ ማለት የውሎ የሚቀሩትን እኮ ነው አላሁ አክበር ስንት ነገር አልፏል ምንም ነገር አላህ አርሽ አለ አትፈክር እዛ ላይ ያንተ ይሄን የሚመለከት ይሄ ማለት እኮ አላህ አንተን ቅርብ ሆነልህ ያለ ነው ብሎም ምን ትፈልጋለህ ምንድነው የምትፈራው እንዳስወግድልህ ምንድነው የምትፈልገው እያለ ተመልሰ ወደ ኋላ ወርድ ላ ይልክ ቢጀላል ምንድነው የሚሉት ምን ማለት ነው ላ ይልክ ቢጀላል ምን ላ ይልክ ቢላህ ማለት ነው በአማርኛ አይመጥነውም ነው ማለት ያላህ ክብር አይመጥንም ምን እያላችሁ እንደው ታውቃላችሁ እናንተ አዳምጡኝ ይሄ ይጠቅማችኋል ከኔ በላይ እውቀት አላችሁ ነብዩ የተናገረው ቃል ነብዩን ወደ ኩፍር ወስዳል ነብዩ የተናገረው እኮ የአላህን ክብር የሚነካ ነው እኔ ላሳያችሁ የአላህን ክብር የማይነካው እያልክ ነው አዳቢያ ራሳችሁን አድኑ ምን ጠቀማችሁ የመከራከሩ ኡማውን አወካችሁት እንጂ ግጭት በየቦታው መፍጠር በማይመለከተኝ ነገር ምንም እውቀት አልተሰጠኝም የተሰጠኝ ይሄ ነው ሷሃባዎች አዳብ ይዘው ወደ የት ሄዱ ወደ ስራ አላነሱትም ያንተ ጭንቅላት የናንተ ጭንቅላት ከአቡበከር ስዲቅ ጭንቅላት በላይ ነው ከዑመር በላይ ነው የት ነው የት ደርሳለህ ቃደት الفتوحات አላህ ክብር የሰጣቸው በነብዩ ዘግመን ያስገኛቸውና የነብዩ ጓደኛ ያደረጋቸው ወለዚ አየደከ ቢነስሩ ቢልሙእሚኒን አለ ከነሱ በላይ እውቀት አላነሱትም ታዊል ያንበዳ በሽታ ነው ያለ كما قال والذي انزل عليك الكتاب منه آيات محكمات آياتنا محكمات አይ ብዙ محكم ነው ያለህ ነው አይ ስራ ብቻ ነው የሚያስፈልገው ሶላት ላይ እንጨቃጨቅ እንዴ የለም محكم ሁነ ኡሙል ኪታብ ማለት ብዙ محكم ነው وأخرى كذاوت ደግሞ ጥቂቱ متشابه محكم ولا متشابه قال በኋላ فأما الذين في قلوبهم الله ነው የሚላችሁ እኔን አይደለሁም محمد ران سدبي እንዳትል فأما الذي في قلوبهم زيغ مرض ማለት ነው መይል ወደ ባጥል ይወዳል فساد ይወዳል ፍሱቅ ይወዳል መበጥበጥ ይወዳል أما الذي في قلوبهم زيغ ميل مرض فيتبعون ينزل السماء الدنيا سوونه يوردون بطه هنا يالوك رسول الله نو نالكم الله كوني رسول الله من ناقر كراسمون دي من أسوقه الله استمرت علينا يا الله يسلالف الرسول مالكم ملاكتين يا مان من قرر علىكم راساتنا دنو وهلا ما يدنه إلا مزيد يجي قلل متشابه هنا به الله بشتني على جالكم كتلكم فأما الذين في قلوبهم زيغ فيتبعون منو لم كتلوت محكم تتو الزيان ستملكت محكم يتنياو إن الله ينزل الله سماء الدنيا يميلون ويس كتلوا يالله أنا من ملكتي محكمون يا لاي ربنا شوف آيات الجرس مثلا فيتبعون يكتلان ما تشابه منه ابتغاء من في اللقاء راساتهم تفتنوا فتنا لا ورقوا أمة ولا مفتن أنا باللوجيك قال بونا من قلت فيتبعون ما تشابه منه ابتغاء فتنة فتى إن أنت تفتناتشو يا نبي ما يفتناتشو يا لاشتو القرآن راسه فابتغاء فتنة أنت زي ترقاك تسدس سايلهم مسجد مولتو سأتب لأنت السنن أي ودن هن سأتتاون فتنة يبث الفتن بين الناس سويتشين ميقاج أنا قر يبث يرجع المرز
فيتبعون أما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة فتنة في اللقاء ستلك بشتاكون فتنة فتنة شنو نجي تبعنا ጭራሽ አንተ ፈታኝ ትሆናለህ ምንድነው አማርኛ ፊትና ነው መሰለህ አማርኛ ፈተና ነው ፊትና ተውስ ሰዎችን ወንድማማችነት የሚያደፈርስ የሰዎችን ሰላም የሚያደፈርስ ሰዎችን የሚያቃቅር ሰዎችን የሚያለያይ የኢብሊስን ስራ ሰራና እንደ የኢብሊስ ስራ ነው ይሄን ያለው ኢብሊስ ابتغاء الفتنة ابتغاء وابتغاء تأويله أي ترجم يفلق لزا ነገር ትርጉም የሚሰጠው አላህ ነው በቁርአን ወይም በረሱላህ ሰለላሁ ዐለይሂ ወሰለም ማካኝነት ነው አቡበክር መስጠት ይችላል ይሄን ዑመር መስጠት ቢችሉም አይሰጡት ነበር ግን ታለፈ ስለዚህ ተመልከው ابتغاء فتنة وابتغاء تأويله وما يعلم تأويله إلا الله ይሄ የምታውቁት ነገር ሹብሃ የሆነችበት ነገር ፍቹን አላህ ጋር ብቻ ነው ይላል ካለ በኋላ ወራሲኹነ ፊል ዒልም እነዛ ጥልቅ እውቀት ያላቸው የጥልቅ እውቀት ባለቤት የሆኑ ወራሲኹነ ፊል ዒልም ሙሽ ገለባ ከላይ ያለ ወይም ስፋት ብቻ ፈትዋ መስጠት ብቻ ማስተማር ብቻ ወደ ውስጡ አልገባም ራስህ ማለት እውቀቱ አለው ሰፊ ለሰዎች የሚሰጠው ያ ደግሞ ተጨምቆ ውስጥ ገብቶ ለራስ ተጠቅሞበታል ማለት ነው ወደ አኽላቅ ተለውጧል ወደ ተቅዋ ተለውጧል ወደ ትልቅ ሰው ተለውጧል መሪ ሆኗል ዱንያን ረግጦ ለሰው ሰጥቶ ሰዎችን አቅፎ የሚጓዝ ማለት ነው በምን ነገር ከሰው ጋር አይጣላም ሙስሊም ጠላት የለውም የሙስሊም ጠላቱ የአላህ ጠላት ነው የአላህ ጠላቶች ትልቅ ናቸው ብዙ ናቸው አንተም ትልቅ መሆን አለብን ብዙ መሆን አለብን ብዙነታችንን በእንደዚህ በሚያገባ በተከለከለ ነገር የጫራችሁ አትጫር ጠብ وما يعلم تعويله إلا الله نبتاني ما قاله قال بحاله والراسخون في العلم أنا يزيل عن مقام الله بنا منه حتى الراسخون في العلم أما يقول نقر قال وإما ينكا نقر الراسخون في العلم عنده تلقوا أداباته النبي صلى الله عليه وسلم هي بزعنة غيب قاية تازة النبي صلى الله عليه وسلم ينكاون نقر بنكات الله بنا بتلي بزي زمن آخر الزمن لا ينالو قيامة درسوال اقترب الناس حسابهم بزالاي طلاتوቻችን የሚያደርጉን ብን ተመልከቱ የታለ እስላማዊ እንትን ደም እንደውን ይሄደ የኛን አካባቢ ባትል ፊልድ አድርገውት የጦር ሜዳ አድርገው አሁን ኢራን ጋር ይጨፋጨፋሉ ከዚህ ኢራን ራሷን መኛ ስንት ነገር ሰርታብናለች የመንን ያወደሙት እነሱ አይደለም እንዴ እስላም ሳይመጣ ፊትና በእነሱ ቁጥጥር ስር ነበረች የመን አሁን ኩዌት ኢራቅ ሁሉ የምትለው ከጎረቤት ጋር በሰላም ኑራ ብትኖር ኖራ አሁን ስንት ሲሪያ ውስጥ እየተደሰቱ አይደል እንዴ በተሰራባቸው ነገር ሲሪያ ገብተው የዑመር ብን አብዱል አዚዝ ቀብሩን ፈልገው ያወጣሉ ኹለፋ من خامس الراشدين የሚባለው ለዚህ እኮ ነው እንደዚህ የተጠቃቸው እንቹፍ ግን ፓኪስታን ቱርኪያ መሪዎች አቅል ስለሆኑ ጎረቤት ጋር ተጣላም አሁን ማን ይጠቅማል ህዝበላህ በዚህ መጣ በዚህ እነዛ መሳራቸው ከአላህ ጋር ደግሞ ግንኙነት የላቸው አይሻን የሚሳደቡ ሰላማዊ ሰልፍ ለعنቱላህ على አይሻ ያልኩ ነው ስሎጋኑ እኮ ይሄ ነው ኢራን ውስጥ የሚደረግ አይሻ የነብዩ ሚስት አይሻ ዛኒያ ዚና አሰራለች ቀድበራን ሙናፊቆች ነበሩ ያላት በቁርአን ተክذيب لله عز وجل ተመልከ ከዚህ አይሁድ ሆነች አለ ከዛ ደግሞ እነዚህ ፕሮቴስታንቶች ባትል ፊልድ አድርገውናል ይህ ሁሉ አንተ መተህ والراسخون في العلم يقولون آمنا به كل ሁለቱም ላይ ያለው ታቻል ሁሉ من عند ربنا የከታች ሰጠኝ ዱዓ አድርግ ለሊ ተነስተ አይደለም ለኔ ነው እኮ ተሰጠኝ ያም ከአላህ ነው አላህ ነው ነብዩ ሰለላሁ ዐለይሂ ወሰለም ያለው ረሱላህ ነው ነገረን ከየት መጣ ታዲያ ረሱላህ እኮ ከራሱ አይደለም من الله والراسخون في العلم يقولون آمنا به كل
من عند ربنا وما يذكر إلا أولو الألباب الذي أمرواቸው ሙሉ የሆነ በጥልቅና በርቀት የሚያስቡ በስፋት የማሰብ ችሎታ ያላቸው ኡሉል አልባብ ጠንካራ አእምሮ ያላቸው ሙሉ አእምሮ ያላቸው وما يذكر ይህን ነገር አስታውሰው ሹብሃው ላይ አመና به አምነንበታል ያም ከአላህ ነው ባይገባኝም ይሄም የገባኝም አንድ ነው ማለት ነው ካለ በኋላ ምን አለ የሚተከተለው አተመልከት ዱዓው ሰላም ربنا لا تزغ قلوبنا الله እኮ በጥልቅ ዕውቀት መስክሮላቸው የመጀመሪያ ፍራታቸው ይሄ ልባቸው እንዳ ربنا እዛ ዘይግ ያለው ስለዚህ እናንተ ይሄን በዚህ የምትከራከሩ ይሄንን ዱዓ አላረጋችሁ ትናንትና እንዳልኩት ያላረጋችሁ ዱዓ ነበር ነብዩ ሰለላሁ ዐለይሂ ወሰለም اللهم اهدني لما اختلف فيه من الحق نبي يهنكم له بما انه قران فالنبي صلى الله عليه وسلم في القرآن وإنك لتهدي إلى صراط مستقيم وإنك لتهدي إلى صراط مستقيم أنت أنيان لما راكونه قل الله قال دعاء سادر بمرونبت አካባቢ عند حق عندنا والجزء بحق لا يسويش كتلايو اللهم اهدني لما اختلف فيه من الحق بإذنك إنك تهدي من تشاء إلى صراط مستقيم أن أنت متكراكروا ይሄ የክርክር በሽታ ተጠናወታችሁ ሰዎች እቺን ዱዓ አድርጉ ትናንትና ያልኳትን የነብዩ ዱዓ ራሱ اللهم اهدني ምራኝ ነብዩ እንደዚህ ይላል ሰዎች በሐቅ ላይ ከተለያዩ በወደ ሐቁ ምራኝ ይላል እኔ ነብዩ ነኝ እናውቃለሁ አላለም አላህ ፊት እንደዚህ አይባልም ለአን في نهايه المطاف ሁሉም ባህሪያ ነው ነብዩ ትልቅ ሆኖ አላህ ጋር ባላቸው ፍርሃት ነው ባላቸው አዳብ ነው ያችን ዱዓ አድርጉ اللهم اهدني ነብያችሁን ይሄን ያለው ወላ አንተ ተስተክብር አይኔ ያስፈልገኝ ሐቁን አቋለው ልትለው ይችን ዱዓ ስለማታደርጉ ነው የትናንትናው ዱዓ اللهم اهدني لاحسن الاخلاق ወደ ጥሩ አኽላቅ መራኝ فإنه لا يهديني لأحسنها لا يهدي لأحسنها إلا أنت وده تكلينا طور وقوندو هنا بحري يا أنت ما يمرانيم يا لنا هذا رسول الله وصف عن سيئة مدفوع الأخلاق دمو سبحان يعني أرجني وذا أششني فإنه لا يصف عن سيئها مدفوع الأخلاق مدفوع بحري أسقيامي بحري أسقاكي بحري قال أنت የሚያርቅልኝ የለም እያለ ነው እንዶ አስላላ ደረጋችሁ ነው እነዚህ አሁን በጅሞታው የምትከራከሩትና ለሁለት ለሶስት ተከፋፍለን አዚህ ደግሞ አለለ በመከፋፈልህ ደስ የሚለው ይጠብቀሃል እንደ ጅብ ማለት ነው ጅብ እዛ ብቻውን ያለው ነው ብዙ ስትራቴጂ የጅብማ ያንበሳው ስትራቴጂ ምንድነው ስትራቴጂያቸው ምንድነው ያን ሁሉ ይሄን ዜብራ ሲያባሩ ምንድነው የሚያደርጉት አንዱን ለማውጣት ከመንገድ እንዲወጣ ማድረግ ነው እያስበረገጉ ወጣ ሲል ያን ተከትለ ሄዳሉ ምሳውን አገኘ አንተም እንደዚህ ነው ምሳ ትሆናለህ አፉን የከፈታለ ትልቅ በኋላ ስትጎረስ ስትሰቃይ ህይወት ሲያበላሹት መስቀልቅሉን ሲያወጡበት ይደላቸው መስዋዕት ያን ጊዜ አላህ ያ ረብ ብትል አይሰማህም አላህ ተቆጥቶብሃል ምክንያቱም እንደዚህ የተነገረ ቁርአን እኔ ኩምናገር ከቁርአን ነው ከታከት ነው እኔ ዳዋ ከቁርአን ወጣቀን ማብራን ወደ አማርኛ ተረጎምኩት كله بالعربي ما يحتاج بيانكم كتاب مبين قال بهلا ጥሩ አኽላቅ ጠይቀ በኋላ መጥፎ ያንተነ መሰጠው መጥፎ አኽላቅና አሽሽልኝ አርቅልኝ ካለ በኋላ ምን አለ اللهم اهدني ምራኝ አለ لما اختلف فيه سوي ሲለያዩ من الحق باذنك انك تهدي من تشاء الى صراط مستقيم هذا رسول الله እርግጠኛ ነኝ እቺ እንደው አድርጋችሁ አታጣቁ አሁን ከሰማችሁ በኋላ የኔ አይደለም እኔ ያስተላልፍኩልህ ምናልባት ሐዲሱ አልደረሰህም ወይም ረስተዋል በሌላ ነገር ቢዚ ነህ በዱንያ በዚህ ቢዚ አድርገሃል ደግሞ ጭቅጭቁን ቢዚ አድርገዋል ክርክርኩ በእስላም መዝሙም ነው
وكان الإنسان أكثر شيء جدل مكراكر ملكو مكونه هنون يمتعو. يقول النبي صلى الله عليه وسلم ما ضل قوم بعد هدى كانوا عليه إلا أوتوا الجدل. ትልቅ ነገር ሰዎችን ሁዳ ላይ ከሆኑ በኋላ የሚያጠፋቸው ከሁዳው ከቀጥታው መንገድ የሚያጣማቸው መጣመማቸው ምልክቱ ምን ይሰጣቸዋል? ከስራ ይልቅ ምን ክርክር ጭቅጭቅ። ይሄ ሐዲስ ታይበቃቸዋል። ولا حول ولا قوة إلا بالله ታውጋ እዚህ ላይ ራሱ ነብን ካለቸው በኋላ ሙስሊም ራሱን ዘንጋ ሄደ። ለራሱ መጀመሪያ የሚያስበው የራሱ ስጋት አለበት። ربنا أنا ما رأيت أعظم آية أن تتضمن الدعاء. أعظم دعاء في القرآن هنا ربنا لا تزغ قلوبنا بعد إذ هديتنا. كمرهن بوهلا لباتنا اسم بانت الجنو ትናንትና ዛሬ እንዳል ሁሉም ነገር በአላህ እጅ ነው። ህቤ ውስጥ ያለው ልብህ አትቆጣጠረው ትጠፋለህ። ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة سطن إنك أنت الوهاب. ይህን ዱዓ አብዛ። ጥልቅ ዱዓ ነው። ውስጥ ገብቶ ብዙ ነገር ትጠቀማለህ፣ ትለወጣለህ፣ ታድጋለህ፣ ወደ አላህ ትጠጋበታለህ ካሉ በኋላ ዱንያ የለችም። ربنا إنك جامع الناس በዱንያ ልባቸው ነው ትልቅ ነገር በዱንያ ልብህ ነው። እሱን ጥያቄ ተጠየቁ በኋላ ሌላ ጥያቄ አልጠየቁ በሌላ አለ ይጠይቃሉ። ربنا إنك جامع الناس يوم لا ريب فيه ልባችን ጠብቅልን እስከዛው ቀን ድረስ። ربنا لا تزغ قلوبنا ያሉት ربنا إنك جامع الناس يوم لا ريب فيه إن الله لا يخلف الميعاد. هيك أطرنا بالله بسو زر بجنه بملائكة مكاكل ያለ ቀጠሮ ነው። በሁሉም ፍጡር ሁሉንም ፍጡር ማለት ነው እንደገና ይፈጠራል። እንስሳሱ ወሁሽረት አንበሳውና ሚዳቆ ጎን ነው ለሁ ሁሉንም እንደገና ይፈጠራል። ጅንና ሰው ሲቀር በሙሉ ወደ አፈር ተመለሱ ይላቸዋል። የዛ ጊዜ አምላካዊ ሚዛን አለ። ሁለት ፍየል ተጋይቶ እንደሆነ አንዱ ፍየል ይመጣል። እዛ ቀንድ የሌለው አንዱ ቀንድ አለ። ምናልባት ይሄ ቀንድ ያለው ቀንዱን ሰብሮት ነው። ዙልምም አለ በእንስሳቶች መካከል በእነሱ እንትን ይላል። ግን ጀነት ጀሃነም አይደለም። لأن الله لا يختص من شاة الجلحة من الشاة القرناء ቀንዱ ካለውና ቀንድ ከሌለው ይሄም ማለት ይሆናል። በአኺራ በዱንያ ላይ ቀንድ ነበረው፣ ግን ይሄ ሲዋጉ ሰው ቀንዱን ሰብሮታል። ያለ ቀንድ ማጣ ማለት ይሆናል። ወይንም ሌላው ትርጉሙ ይሄኛው በዱንያም አልነበረውም፣ ቀንድ አልነበረውም። ይሄ ቀንድ በመኖሩ ቀንዱን ተናምኖ በቀንዱ ጎድቶታል ማለት ነው። ይሄ ሁለተኛው ይመስለኛል ትርጉሙ። والله اعلم። እንግዲህ ተመልከቱት። وفوق كل ذي علم ዓሊም ነው። ከዛ በኋላ ነገ እንመለከታለን። ነገና ከነገ ወዲያ አብረን እንሆናለን። ከነገ ወዲያ ወደ አዲስ አበባ ወጣናለን ብለናል ኢንሻአላህ። ولا حول ولا قوة إلا بالله. يا حي يا قيوم برحمتك نستغيث يا حي يا قيوم برحمتك نستغيث يا حي يا قيوم برحمتك نستغيث يا ذا الجلال والإكرام يا أرحم الراحمين. فاللهم وفقنا لما تبقى فيما تبقى من هذا الشهر الكريم المبارك الجميل. وفقنا للدعاء. اللهم وفقنا ليلة القدر. اللهم وفقنا ليلة القدر إنك ولي ذلك والقادر عليه. وصلى الله وسلم على نبينا محمد وعلى آله وصحبه أجمعين. وآخر دعوانا الحمد لله رب العالمين. والسلام عليكم ورحمة الله وبركاته وجزاكم الله خير.